ሃይ እንዴት አመሻችሁ? ዶክተር ሰላማዊት ነኝ። ዛሬ ይዤላችሁ የመጣሁት የቪቲኢ ኢቲዮሎጂ ነው። ኢቲዮሎጂያቸው ለሁለት ይከፈላሉ። ጄኔቲክ እና ወይም ኢንሄሪትድ እና አኳየርድ ናቸው። ከጄኔቲኮቹ ኮመን አይደሉም፣ ይልቁኑ አኳየርድ ነው ኮመን። ኮመን ካልሆኑ ስጀምር ፕሮቲኔስ ዴፊሸንሲ፣ ፕሮቲን ሲ ዴፊሸንሲ፣ አንቲትሮምቢን 3 ዴፊሸንሲ፣ ኤሊቬትድ ሆሞሲስቲን እና ፋክተር 5 ላደን ሙቴሽን እና የመሳሰሉት ናቸው። በአኳየርዱ ጋር ስንመጣ ደግሞ ወይም ከተወለድን በኋላ በተለያየ ምክንያት የወሰድናቸው ተብለው ከሚታሰቡት ውስጥ ደግሞ ስመጣ ለምሳሌ ኢሞቢሊቲ ያለ መንቀሳቀስ፣ አልጋ ቁራኛ መሆን፣ ፓራላይዝ መሆን፣ ኤርፕሌን ላይ ከ4 ሰዓት በላይ ትራቭል ማድረግ፣ ኦቤሲቲ፣ ቫሪኮስ ቬን እና ለሜጀር ሰርጀሪ መጋለጥ፣ ለምሳሌ ኦርቶፔዲክ ሰርጀሪ፣ አብዶሚናል ሰርጀሪ፣ ፐልቪክ ሰርጀሪ፣ እንደ ኒውሮሎጂካል ሰርጀሪ እነዚህ። ሌላው ደግሞ የትራውማ፣ ሴንትራል ቬን ካቴተር ፕሌስመንት፣ ፔስሜከር ፕሌስመንት and ሃይፐርኮአጉሌብል ስቴት ላይ ከሚያደርጉት ነገሮች ደግሞ ካንሰር ፓርቲኩላርሊ ፓንክሪያቲክ ሲኤ፣ ጂአይ ሲኤ፣ ላንግ ሲኤ፣ ብሬን ሲኤ። ይሄ ሲኤ ማለት ነው ከጀነራል ፖፑሌሽን 4 ታይምስ ወይም 4 ጊዜ እጥፍ ያህል ፔሸንቱን ለቪቲኢ ሪስኪ ያደርገዋል ማለት ነው፣ ወይም የተጋለጠ ያደርገዋል ማለት ነው። ሌላው እነዚህ ሆርሞናል ሪፕሌስመንት ተራፒ፣ ኦሲፒ፣ ኤስትሮጅን፣ ኬሞቴራፒ፣ ታሞክሲፋን፣ ሌላው ኮቪድ-19 ኢንፌክት መሆን፣ አንቲፎስፎሊፒድ ሲንድራም፣ አንቲፎስፎሊፒድ አንቲቦዲ ሲንድራም፣ ኔፍሮቲክ ሲንድራም፣ ፖሊሳይቲሚያ ቬራ፣ ፕሬግናንሲ፣ ፖስት ፓርተም እነዚህና የመሳሰሉት acquired cause of VTE ናቸው። next time how do we diagnose, how do we when we are going to give anticoagulant empirically for DVT የሚለውን ይዤ እመጣለሁ። ሃሪሰን አፕ ቱ ዴት ዲፌንስ ነው። አመሰግናለሁ።